የወደፊት ህይወቴ ግን ምንድነው የሚሆነው? ሄሎ ዲር ፋሚሊ፣ እስኪ ዛሬ ደግሞ ስለ ወደፊት ህይወታችን እናውራ። በዚህ ቪዲዮ ስለ ፊውቸር ቴንስ ጠቀሜታዎች፣ አገባባቸው እንዲሁም ብዙ ጊዜ ስለሚሰሩ ስህተቶች በምሳሌ እያደረግን እንዳሰናል። እንዳያመልጣችሁ እስከ መጨረሻው ቆዩ። ሌትስ ዳይቭ ኢን። ሲምፕል ፊውቸር ቴንስ አገባቡ ዊል ብለን ቤዝ ቨርብ መጠቀም ነው። ይሄ ቤዝ ቨርብ ማለት ቀጥታ ከዲክሽነሪ ጋር ስትሄዱ የምታገኙት ነው። ትርጉሙ ምንድነው? ዊል ብለን ቤዝ ቨርብ ከተጠቀም used for action that will happen in the future ድርጊቱ ለወደፊት የሚከሰት ነገር ሲሆን ፊውቸር ቴንስ ወይም ዊል ብለን ቤዝ ቨርብ እንጠቀማለን። ለምሳሌ I will travel to Dubai next year በቀጣይ ዓመት ዱባይ እሄዳለሁ ነው። She will finish her homework later በኋላ የቤት ስራዋን ትጨርሳለች። They will play soccer tomorrow ነገ ኳስ ይጫወታሉ። እነዚህ ሁሉ ድርጊቶች ለወደፊት የሚከሰቱ ናቸው። የተለመዱ ስህተቶች using going to instead of will for decisions made at the moment of speaking እየተናገርን ሳለ ለወሰነው ውሳኔ በgoing to መጠቀም በማን ፈንታ? በዊል ፈንታ። ለምሳሌ I'm going to call you now wrong ለምን? ውሳኔው የተወሰነ አሁን ነው። ትክክለኛ እንዲሆን I will call you now ይሄ ትክክል ይሆናል። ለምን? ውሳኔውን የወሰን አሁን ነው። እና going to እንዴት እንጠቀመው? when already decided in the future የወደፊት ሆኖ ነገር ግን አስቀድሞ የተወሰነ ሲሆን going to እንጠቀማለን። ሁለተኛው prediction based on evidence ማስረጃ ይዘን ስለወደፊቱ ከተነበይን ለምሳሌ look at those dark clouds it's going to rain ካልን እነዛን ጥቁር ደመናዎች ተመልከታቸው ዝናብ ይዘንባል እያልን የደመናውን ማስረጃ ይዘን ስለወደፊቱ ስንተነብይ going to ተጠቀምን ማለት ነው። ነገር ግን ውሳኔው አሁን ይመጣልና አሁን ከወሰን will መጠቀም የተሻለው አማራጭ ነው። ናይስ። ሁለተኛው future continuous tense ይሄ ደግሞ አገባቡ will be ብለን verb ing መጠቀም ነው። will be አድርገን verb ing እንደዚህ አይነት አጠቃቀም ትርጉሙ ምንድነው? used for action that will be in progress at specific time in the future ለወደፊት ሆኖ ግን ለተወሰነ ጊዜ ያህል በሆነ ሰዓት ላይ ድርጊቱ ሂደት እንዳለው ወይም ፕሮግረስ እንዳለው ያሳየናል። ለምሳሌ እንየው I'll be studying at 8 p.m. tonight ዛሬ ከምሽቱ 2 ሰዓት ላይ ጥናት አጠናለሁ እያልኩ ነው። ይህ የማጥናት ሂደት ጊዜ እንደሚወስድ ወይም ሂደት እንዳለው ያሳያል። መቼም ባንድ ያጥንተን አንጨርስም። They will be traveling to Italy this time next month በዚህ ሰዓት ቀጣይ ወር ላይ ወደ ጣሊያን ጉዞ ያደርጋሉ ማለት ነው። ጉዞም ሂደት እንዳለው ጊዜ እንደሚፈጅ ያሳየን ነው። የተለመዱ ስህተቶች forgetting to use be after will ከዊል በኋላ ቢን መጠቀም እንረሳለን። ለምሳሌ I'll be studying at 5 p.m. wrong I'll be studying at 5 p.m. ነው መሆን ያለበት ምክንያቱም ቢ መኖር አለበት። ሶስተኛ future perfect tense ይህ ደግሞ will have አድርገን verb 3 ወይም past participle መጠቀም ነው። ትርጉሙ ምንድነው? እንደዚህ አይነት አገባብ ካለው used to describe an action that will be completed before a specific point in the future ከተወሰነ ጊዜ ወይም ሰዓት ወይም ቦታ በፊት ቀደም ብሎ ድርጊቱ እንደሚያልቅ ለወደፊት ሆኖ ግን ቀደም ብሎ ድርጊቱ እንደሚያልቅ ለማሳየት ነው። ለምሳሌ I'll have finished my report by Friday ምን ማለት ነው? ተናጋሪው እየጠበቀ ያለው አርብ ከመግባቱ በፊት ሪፖርቱን ቀድሞ እንደሚጨርስ ኤክስፔክት እያደረገ ወይም እየጠበቀ ነው ማለት ነው። ሌላ ምሳሌን ጨምር They will have moved to their new house by next month ይሄን በተመሳሳይ ቀጣይ ወር ከመግባቱ በፊት ወደ አዲሱ ቤታቸው እንደሚቀይሩ ወይም እንደሚገቡ እየጠበቀ ነው ማለት ነው። so will have ብለን verb 3 ከተጠቀምን ከሆነ ስፔሲፊክ ፖይንት አስቀድመን ድርጊቱን እንደምንጨርስ ለማሳየት will have ብለን verb 3 እንጠቀማለን። የተለመዱ ስህተቶች using the wrong form of the verb ግሳችን የተሳሳተ ሲሆን ለምሳሌ I'll have finished my homework wrong ለምን past participle ወይም verb 3 አልተጠቀምም? ትክክለኛ የሚሆነው I'll have finished my homework እንደዚህ ቢሆን ትክክል ይሆናል። future perfect continuous tense ይህ አገባቡ እንዴት ነው? will have been ብለን verb ing መጠቀም ምን ማለት ነው? ትርጉሙስ used to show that an action will continue up until a certain point in the future ምን ማለት ነው? ድርጊቱ የቀጠለው እስከሆነ ጊዜ ያህል እንደቀጠለ ለማሳየት ነው። በተጨማሪ it emphasizes both the duration and the completion of the action ምን ያጎላልናል? የወሰደብንን የጊዜ እርዝማኔ እንዲሁም መፈጸሙን አጉልቶ ያሳየልናል። እስኪ በምሳሌ እንየው ደግሞ ሞር ግልጽ እንዲሆን I'll have been working here for 5 years by next month ቀጣይ ወር ሲገባ እዚህ መስራት ከጀመርኩ ወይም ተቀጥሬ መስራት ከጀመርኩ 5 አመታት ይሆንኛል ማለት ነው። ምን እያጎላልን ነው? 5 አመታት ያህል እንደቆየ አጉልቶ ለመናገር እየፈለገ ነው ተናጋሪው። ሌላ ምሳሌ She'll have been studying for 3 hours by noon ይህ ምን ማለት ነው? በተመሳሳይ ከሰዓት ሲሆን ወይም ቀትር በሚሆንበት ሰዓት እያጠናች ለ3 ሰዓት ያህል ታሳልፋለች ማለት ነው። ይህ ምን ያጎላልናል? ለ3 ሰዓት ያህል በጥናት ጊዜዋን እንዳሳለፈች እያጎላልን ነው ማለት ነው። እዚህ ጋር የመጨረሻ ምሳሌ They'll have been traveling for 2 weeks by the time they return ይህ ደግሞ በሚመለሱበት ሰዓት በጉዞ ላይ ሆነው 2 ሳምንታትን ያጠፋሉ ማለት ነው። ስለዚህ ምን እያጎላልን ነው? አሁንም የሚወስደውን የጊዜ እርዝማኔ ሰው እንደዚህ አይነት ነገር ሲፈጠር will have been ብለን verb ing መጠቀም አንርሳ። እስኪ እንደገባችሁ ላረጋግጥ በ2019 እዚህ ቢሮ መስራት ከጀመርኩ 3 አመት ይሆነኛል ማለት የሚችል ጀግና ማን ነው? ኮሜንት አሁኑን
ኮመን ሚስቴክስ ስኪፒንግ ሃቭ ቢን፣ ሃቭ ቢንን መዝለል። ለምሳሌ I will been working here for 2 years። ሮንግ። ትክክል የሚሆነው I'll have been working here for 2 years። ለማጠቃለል ያክል ዛሬ አራቱን ፊውቸር ቴንስ አይተናል። ሲምፕል፣ ኮንቲኒዩስ፣ ፐርፌክት እና ፐርፌክት ኮንቲኒዩስ የሚባሉትን ፊውቸር ቴንሶች አገባባቸውን፣ ትርጉማቸውን እና መስራት የሌለባቸውን ስህተቶች አስተውሉ። ስትናገሩና ስትጽፉ ጥቅም ላይ ለማዋል ሞክሩ። በደንብ ግልጽ ይሆንላችኋል። ከመለየታችን በፊት ሰብስክራይብ እና ላይክ እያደረጋችሁ ድጋፋችሁን አሳዩ። በየቀኑ እያሻሻልን እንድንሄድ ደግሞ አስተያየታችሁን በኮሜንት ጻፉልን። ታንክስ ፎር ዋቺንግ and see you soon.